ጤና ይስጥልኝ እንደምን አላችሁ የቻናሌ ቤተሰቦች፣ እኔ ያለው ክብሩ ይስፋ። እንግዲህ እንኳን ደህና መጣችሁ ወደ ጂኤች ቴክ ቲዩብ ቻናል። ይህ ጂኤች ቴክ ቲዩብ ቻናል ነው። በዚህ ቪዲዮ ሳይት ላይ ስለሚሰሩ ስራዎች፣ አጠቃላይ የሲቪል ወርክ በተቻለ መጠን እየሰራሁ እለቃለሁ እና ቻናሉን ሰብስክራይብ በማድረግ እንዲሁም ደግሞ ቪዲዮውን ላይክ አድርጋችሁ ብትጀምሩ ትልቅ ትብብር ለኔ ታደርጋላችሁ። ስለዚህ ወደዚያ ከመሄድ በፊት እንግዲህ ይሄ ቪዲዮ ለማዘጋጀት ዛሬ የወደድኩት ለምንድን ነው? ኮለመን ስቲራፕ የዛሬው ቪዲዮ አጠቃላይ ሀሳቡ የኮለን ስቲራፕ እንዴት እንደምንሰራ እንዲሁም ደግሞ ካቲንግ ሌንግዛችን ወይም ደግሞ መቁረጫ ስቲራፓችን ስታፋችን ምን ያክል ነው፣ እንዴት እንወስናለን የሚለውን ነው እንግዲህ በዚህ ቪዲዮ የማቀርብላችሁ። ስለዚህ ቪዲዮውን ላይክ በማድረግ ጀምሩ ውድ ተመልካቾቼ። እና የዛሬው ቪዲዮ እንግዲህ እንደገለጽኩላችሁ ኮለመን ስናዘጋጅ ወይም ደግሞ ኮለመን የተለያዩ ኮለመን አይነቶች አሉ። ሬክታንጉለር አለ፣ እንዲሁም ደግሞ ስኩዌር ኮለመን አለ፣ ኤንድ ኦልሶ ሰርኩላር አለ፣ ክብ። አብዛኛውን ጊዜ ሬክታንጉላር እና እነዚህ ስኩዌር ኮለመን እነሱ እንኳ ተመሳሳይ ነው አሰራራቸው። ስለዚህ ሬክታንጉላሩን እዚህ ጋር ካብራራሁላችሁ ያው ያንን እግረ መንገዳችሁን ያንንም እንዲሁ ታውቁታላችሁ ማለት ነው። እዚህ ጋር ለየት የሚያደርገው ትንሽ የሁለተኛው ነው። ሁለተኛው ማለት ሰርኩላር ኮለመን እንዴት እንደሚሰራ ስቲራፑ እንዴት እንደምናዘጋጅ እሱን ነው ሞር እዚህ ጋር ማብራራላችሁ ማለት ነው። ስለዚህ ቪዲዮውን እስከ መጨረሻው ትጠቀሙበታላችሁ። ሀሳብ አስተያየታችሁን እንዲሁም ኮመንት ላይ ግለጹልኝ እና እንግዲህ ምናልባት እዚህ ጋር ስጽፍ ትንሽ ቪዲዮ በስታንድ ነው የምቀርጸው፣ በሞባይሌ ነው እየቀረጽኩ ያለሁት። ምናልባት የእይታ ችግር ካለ ይቅርታ ጠይቃለሁ። አሁን የመጀመሪያው እንግዲህ እዚህ ጋር የሰጠኋቸው አሉ። እዚህ ጋር ኮንክሪት አለ። እዚህ ጋር እንደምትመለከቱት ለሚዩዝ ሬድ ፔን ከስክሪፕቶ ልጠቀም። ስለዚህ እዚህ ጋር እንደምትመለከቱት ኮንክሪት አለ ዋናው። ስለዚህ ኮንክሪቱ ይሰጣል፣ ኮንክሪቱ እና ኮንክሪት ከበር ከዛ ብረት። ምክንያቱም ኮለመን ስናስር ያው ኮንክሪት እንዲሞላ ነው አይደል አለማችን። ስለዚህ ኮንክሪት ከበር ደግሞ ማግኘት አለበት። ስለዚህ እዚህ ጋር ስንት ፕሮቫይድ አድርገናል? 25 ሚሊ ሜትር ወይም ደግሞ 0.25 ሳንቲም ቦስ ሳይድ 5 ሳንቲም ይሆናል ማለት ነው በሁለት በኩል ሲሆን፣ በግራና በቀኝ እንዲሁም በዚህኛው እንደዛው። ስለዚህ ሬክታንጉላር አሁን ካቲንግ ሌንግዛችን የሚሆነውን እንዴት እኔ ሌንግዙ ተሰጥቷል። እዚህ ጋር እንደምትመለከቱት ሌንግዝ ተሰጥቷል። ስንት ነው ሌንግዛችን? ያው ሌንግዝ ነው ዊድዝ አይደለ? ሌንግዛችን ተሰጥቷል። ስንት ነው? 500 ኤምኤም ተሰጥቶናል። እዚህ ጋር እንደምትመለከቱት ሄሪዝ ኤንድ ዊድዙ ስንት ነው? የስቲራፑ ወይም የኮለኑ 300 ኤምኤም። ዳት ሚንስ ኮለናችን ስንት በስንት ነው ማለት ነው? ኮለናችን ኮለመን ሳይዝ ኦፍ እንትኑ ማለት ነው ኤሪያው ተሰጥቶናል። 500 በስንት በ300 ተሰጥቶናል ማለት ነው። ስለዚህ አሁን ስቲራፓችን ካልኩሌት ማድረግ እንችላለን ከዚህ ተነስተን ማለት ነው አይደለ? እና እንደምትመለከቱት እንግዲህ ሌስ ካልኩሌት ዘ ካቲንግ ሌንግዝ። ካቲንግ ሌንግዛችንን ለማወቅ እንግዲህ ካቲንግ ሌንግዝ ኦፍ ዘ ስቲራፕ ካልኩሌት ለማድረግ ምን ማድረግ አለብን? መጀመሪያ ኮንክሪት ከቨር መቀነስ ይጠበቅብናል ማለት ነው። ኮንክሪት ከቨራችን ስንት ነው? 25 ኤምኤም አይደለ? ስለዚህ ቦስ ሳይድ ስለሆነ እንቀንሳለን። እንዴት? ከ500 ላይ 500 ሲቀነስ ስንት? 50 ኤምኤም እናደርጋለን ማለት ነው። ኤንድ ኦልሶ ከዚህኛው ደግሞ ከዊድዙ ላይ 300 ሲቀነስ 50 ኤምኤም እናደርጋለን ማለት ነው አይደለ? ስለዚህ ከ500 ላይ 50 ስንቀንስ ስንት ነው? 450 ይሆናል። ከዚህኛውስ 25 250 ኤምኤም፣ ይሄኛውም እንደዛ። ስለዚህ በዚህ መሰረት ካቲንግ ሌንግዛችን ስንት ይሆናል ማለት ነው? ስለዚህ 450 ኤምኤም ሲባዛ በሁለት ይሆናል አይደለ? ቦስ ሳይድ አይደል ያለን በዚህና በግራና በቀኝ ሲባዛ በሁለት ፕላስ ዋት 250 ኤምኤም ሲባዛ በሁለት። እዚህ ጋር ፕላስ የምናደርገው ምንድነው? ሁክ ሌንግዝ አለች። ሁክ ሲያጥፉ ስትታጠፍ መጨረሻ ላይ በሁለቱም በኩል እንድትይዝ
የምታደርገው ማለት ነው ሁክ አለች። ይሄን 5 ሳንቲም ፕሮቫይድ ብናደርግ ቶታሊ ስንት ይሆናል? 10 ሳንቲም ወይም ደግሞ 100 ኤምኤም ይሆናል ማለት ነው። ስለዚህ ቶታሊ ይሄ ሌንግዛችን ስንት ይሆናል ማለት ነው? 450 ሲባዛ በ2 ስንት ይሆናል? 900 ኤምኤም ፕላስ 250 ሲባዛ በ2 500 ኤምኤም ፕላስ እዚህ ጋር 100 አለ አይደለ? 100 ኤምኤም። ስለዚህ 900 ሲደመር 500 1400 ሲደመር 100 1500 ኤምኤም ይሆናል ማለት ነው። 1500 ኤምኤም ወደ ሜትር ስንቀይረው ስንት ይሆናል? 150 ሜትር። ስለዚህ ከቲንግ ሌንግዛችን ለዚህ ሬክታንጉላር ኮለመን ስንት ነው ማለት ነው? 150 ይሆናል ማለት ነው መቁረጫችን። በዚህ መሰረት 150 ብረት ይቆረጣል ማለት ነው አይደለ? ስለዚህ እንደዚህ አይነት ኮለኖች ያሉንን እዛ ድሮይንግ ላይ በማየት እንደዚህ ሙሉ ቤርጋው በ150 ሲቆረጥ ስንት ይወጣዋል የሚለውን ካልኩሌት ማድረግ እንችላለን ማለት ነው። ሶ ስኩዌር ኮለመን ሲሆን እንደዚሁ ተመሳሳይ ነው። ስኩዌር ኮለመን ማለት ተመሳሳይ የሆኑ አራቱም ሳይዶች እኩል የሆኑ ማለት ነው። እዚህ ጋር በአጋጣሚ እንግዲህ ይሄ ሬክታንጉላር ነው። ሬክታንጉላር ማለት ሁለቱ ሳይዶች የተለያዩ መሆናቸው ማለት ነው። አንዱ ረዘም አንዱ አጠር ያለ። ስለዚህ አሁን ሁለተኛውን እኔ ሰርኩላር ኮለመን። ሰርኩላር ኮለመን ጋር ግን ይለያል። እንዴት ነው? አሁን እዚህ ጋር እንደተሰጠን እንግዲህ ሰርኩላር ኮለመን አለ፣ እዚህ ጋር ክብ ኮለመን ማለት ነው። ክብ ኮለን። ስለዚህ ዲያሜትሩ ስንት ነው የተሰጠን? ሙሉ ኮንክሪት ከበሩን ጨምሮ ማለት ነው 600 ኤምኤም ተሰጥቶናል፣ ወይም ደግሞ 60 ሳንቲም ማለት ነው። ስለዚህ 60 ሳንቲም ከተሰጠን 60 ሳንቲም ሲቀነስ ዋት ኮንክሪት ከበር በሁለቱም ሳይድ መቀነስ አለብን አይደለ? በሁለቱም ሳይድ። ስለዚህ 60 600 ሲቀነስ 50 እናደርጋለን። 50 ኤምኤም ስንት ይሆናል? 50 550 ኤምኤም ይሆናል። አሁን ሂር ኢዝ ዘ ፎርሙላ አለው ለዚህ። አሁን እንግዲህ እንትኑን ለመስራት ማለት ነው ስቲራፕ ሌንግዝ ኦፍ ስቲራፑን ለመስራት ምን ማድረግ አለብን? ይሄ ሰርከምፈረንሱን አይደለም የምንፈልገው እንዳለ ፔሪሜትሩን ዙሪያውን የመቁረጫችንን ለማወቅ። ስለዚህ ስንት ነው የሚሆነው? እዚህ ጋር ሁለት አይነት ፎርሙላ መጠቀም እንችላለን። ይሄ ዲያሜትር ዲው ተሰጥቶናል ኦልሬዲ። እዚህ ጋር እንደምትመለከቱት ዲያሜትሩ ስንት ነው? 600 ኤምኤም ራይት። 600 ኤምኤም ተሰጥቶናል ወይም 60 ሳንቲም ማለት ነው። ስለዚህ ሌንግዙን ለማወቅ ምን እናደርጋለን? ፓይ ዲ ፕላስ ዋት 10 ሲኤም ወይም 100 ኤምኤም ማድረግ እንችላለን። ፓይ ዲ ኦር ደግሞ ምን ማድረግ እንችላለን? 2 ፓይ አር ራዲየስ ማለት ነው። አር ፕላስ 10 ወይም ደግሞ 100 ኤምኤም። 10 የምላችሁ በሳንቲም ስለማስበው ነው። ስለዚህ ፓይ ማለት ዲ ይሄ ዲያሜትሩ ማለት ነው የተሰጠን እንዳለ እንትኑ የኮፕ ኮለኑ ዲያሜትር። አር ደግሞ ራዲየስ ማለት ራዲየስ ኢኳል ቱ ዲ ኦቨር 2 አይደለ? ዲያሜትሩ ሲካፈል ለ2 ማለት ነው። 600 ኮንክሪት ቀበር ቀንሰንለታል። ስለዚህ 550 ሲካፈል ለ2 ይሆናል ማለት ነው በራዲየስ መሰሩ ከሆነ። ስለዚህ 55 ሲካፈል ለ2 ስንት ይሆናል? 27 270 ሰምቲንግ አይደለ? 270 ምናምን ሚሊሜትር ተኩል አካባቢ ነው የሚመጣው። ስለዚህ በእንደዚህ አይነት ነገር አሁን ይሄንን እኛ በምንስራው በመጀመሪያው እንስራው። ስለዚህ እንደምትመለከቱት አሁን ሌንግዙን እኩል ይሆናል። ፓይ ማለት የፓይ ቫልዩ ይታወቃል 3.14 ነው ሲባዛ በስንት ዲያሜትሩ ስንት ነው? 550 ሲደመር 100 ኤምኤም ማድረግ እንችላለን ማለት ነው። ሶሪ ካልኩሌተር ላምጣ። ስለዚህ ይህን እንዴት መስራት እንችላለን? 3.14 ሲባዛ በ550 በዲያሜትሩ ይሄ ይመጣል ሲደመር
ሲደመር ስንት? 100። አዎ ስለዚህ 18 27 ይመጣል። 18 27 ኤምኤም ዛት ሚንስ ወደ ሜትር ስንቀይረው 1.827 ሜትር ማለት ነው። ይሄ አፕሮክሲሜትሊ ስንት ይሆናል? 1.83 ማለት ነው። 83 ሜትር ይሆናል መቁረጫችን ማለት ነው። ይሄ ካቲንግ ሌንግዛችን እና እንደዚህ እያደረግን ጀስት ሳይት ላይ ካልኩሌት ማድረግ እንችላለን። ሲምፕሊ በቃ የሰርኩላር ኮለመን ስቲራፕ አሰራሩ በቃ ዲያሜትሩ ሲባዛ በፓይ ሲደመር ቴን ማለት ይቺ ሁክ አለች እዚህ ጋር እንደዚህ አይነት ሁክ አለች። እዚህ ጋር ብረቶች ቢኖሩ እንደዚህ የተቀመጡ ብረቶች ቢሆኑ 2 3 4 5 6 አካባቢ ብረቶች ቢኖሩ እንደዚህ ሁክ አለች አይደለ? የምትያያዝባት መጨረሻ ላይ ሁክ አለ። የሬክታንጉላሩም እንደዛው። ስለዚህ በዚህ መልኩ ግን መርሳት የሌለባችሁ ምን ጊዜም ኮለመን ሲሰጠን ኤሪያው ሲሰጠን ኮለመን ኮንክሪት ከቨር መቀነስ መርሳት የለብንም። ኮንክሪት ከቨራችን አሁን እዚህ 25 ሳንቲም ነው። አይ ሚን 25 ሚሊ ሜትር ነው ወይም ደግሞ 0.25 ሜትር ማለት ነው። ስለዚህ ይሄ በሁለቱ በኩል ሲባዛ በሁለት ሳይድ ሲሆን 5 ሳንቲም ይሆናል ማለት ነው አይደለ? 5 ሳንቲም። ስለዚህ ከ600 ላይ ወይም ደግሞ ከ30 ሳንቲም ላይ ሲቀነስ 5 ሳንቲም 55 ሳንቲም 55 ሳንቲም ሲባዛ በፓይ ሲደመር ሁኳ ይቺ በዚህ በኩል 5 ሳንቲም በዚህ በኩል አጠቃላይ ሁለቱ that means ሁኩን ምን ማድረግ እንችላለን? ሁኩን 2 times 5 ማድረግ እንችላለን ማለት ነው አይደለ? 10 ሲኤም። ስለዚህ ምን ጊዜም ቢሆን የሬክታንጉላር አይ ሚን የሰርኩላር ኮለመን አሰራር ስቲራፑ ሲሰራ ስለዚህ ሌንግዙ መቁረጫችን ካቲንግ ሌንግዛችን ማለት ነው እኩል ይሆናል ፓይ ዲ ፕላስ 10 ሲኤም ኦር 2 ፓይ አር ማድረግ እንችላለን። 2 ፓይ አር ፕላስ 10 ዲ አይ ሚን 10 ሲኤም ይቅርታ። በዚህ መልኩ መስራት እንችላለን። ጥያቄ ካላችሁ ሀሳብ አስተያየታችሁን ስጡን። እንዲሁም ሌላ ኮመንት ማድረግ የምትፈልጉት ጥያቄ ካላችሁ ጠይቁኝ። በድጋሚ ለዛሬ ያዘጋጀሁላችሁ ቪዲዮ ይህን ይመስላል። አመሰግናለሁ ስለተከታተላችሁ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ